የምትለዋን ቃል ግን ቆርጠው የዳኛው አሌን ዘፈን ሲጠቀሙ ነበር ይሄ ጥላቻ ይሄ ጸረ አማራነት ዛሬ የመጣ አይደለም የቆየ የኖረ ነው አይፈልጉትም የአማራ ብሔርተኝነት እንዲከስም ከሚፈልጉት ሰዎችና ኢትዮጵያ በሚል ካባ የሌላውን ብሔረሰብ ባህልና ወግ ያስቀጠሉ የሌላውን ዘፈን በቋንቋ ሲጨፍሩ ሲያቆለጳጵሱ ይዋሉ አማራ የሚለው ቃል ግን ጎንደር ጎጃም ሸዋ በሚል ከፋፍሎ የሳትራት ለማድረግ በከፍተኛ ሁኔታ እየሰራ ያለ አሜሪካ ያለ የኳስ ፌዴሬሽን እና በዛ ውስጥ የሚሰሩ ሰዎች ናቸው ስለዚህ ነገ ጠዋት ፋሲል ደሞዝና ታማኝ አንድ መድረክ ብናያቸው ጥያቄው ዛሬም ምድግምላችሁ የፋሲል ጉዳይ አይደለም ፋሲል አማራ ስለሆነ ብሔርተኛ ስለሆነ ለአማራ የቆመ ልጅ ስለሆነ ዛሬ ተገፍቷል ነገ አብረነን ምንም ችግር የለም ብሎ ለማሳየት አፍ ለማዘጋት ሌላው አንድ እውነት ምነግራችሁ በሚቀጥለው የዚህ ፌዴሬሽን ዝግጅት ታማኝ ማን ነው ፋሲል ደሞዝ ይጋበዛል እውነቱን ልንገራችሁና ለምን እንደሚጋበዝ ታውቃላችሁ ይሄ የኳስ ዝግጅት የገቢ ብቸኛው የገቢ ምንጫቸው ነው አሁን ኢትዮጵያዊ ምናምን በሚል ፕሮፓጋንዳ ዓለም ላይ እየዞሩ የኢትዮጵያን ኪስ ማለም ስለቆመ ይሄ ኳስ የሚለው ነገር ደግሞ ኢቭን በመንግስት የሚደገፍ ጭምር ነው የአማራ ብሔርተኝነትን የሚመዘብርና ኪሱንም አማራውንም የሚመዘብር ስለሆነ ስፔሻሊ ጸረ አማራ ስለሆነ ይሄ አሜሪካ የሚደረገው የኳስ ዝግጅት መንግስት ራሱ የሚደግፈው ኤምባሲዎች ኢትዮጵያ አየር መንገድ ስፖንሰር የሚሆነው ምናምን ነው ከኢትዮጵያ ሰዎች አርቲስቶች በመንግስት አማካኝነት ገንዘብ ተከፍሏቸው እዛ ኳስ ላይ እንዲገኙ ተደርገው ኢትዮጵያ የምትባል ሀገር አለች በሚል አማራው ብሬን ዋሽ የሚደረግበት ከፍተኛ የሆነ ጸረ አማራ አደረጃጀት ነው ይሄ አደረጃጀት በመንግስትም የሚደገፍ ነው ሰው ምንድነው በቀጣይ እንደነዚህ አይነት ናሬሽኖችን አፍ ለማዘጋት ፋሲል ደሞዜ ይጋበዛል እኛ ግን ካሁን በኋላ አንተውም ፋሲል ደሞዜ እዛ መድረክ እንኳን ቢገኝ ጥያቄው የፋሲል ደሞዝ አይደለም የአማራ ህዝብ ህልውና ጉዳይ ስለሆነ እንጠይቃለን ካሁን በኋላ አማራ ነኝ የሚል አደረጃጀት ያለው ምን ያለው እዛ መድረክ ላይ ተገኝቶ እንዳናየው ከፍ ሲል የአማራ ዴይ በሚል አማራው የራሱ የሆነ ዝግጅት አድርጎ እኛም እዛ ተጋብዘን ይሄድን ምክንያቱም አሜሪካን ሀገር የሚኖር ሰፊ የሆነ የአማራ ኮሚኒቲ ያለ የጀርባ አጥንት እዛ ሀገር ላይ አማራው ነው በጣም ሰፊ ኮሚኒቲ ያለ አውሮፓ ሰፊ ኮሚኒቲ ያለው አማራ ነው ስለዚህ የአማራ ዴይ በሚል ስራ ለመስራት ምክንያቱም ከሄዳችሁ አማራ ዴይ ኢትዮጵያ ዴይ በሚለው በሚገኝበት መድረክ ኦሮሞ ሬቻ በሚል አሜሪካን ሀገር ሚኒሶታ በየቦታው የኦሮሞን ባህል የኦሮሞን ማንነት ባንዲራውን ይዞ ባህሉን ይዞ ዝግጅት ያደርጋል ትግራይ ከአመት አንድ ቀን የትግራይ ዴይ በሚል ትግራይን የራሳቸውን ባህል ያከብራሉ ኤርትራውያኖችን በተመሳሳይ የነጻነት ቀን በሚል ያከብራሉ ኢትዮጵያ በሚባለው ዝባዝንኬ በሌለች ሀገር ላይ ግን የሚደረገው ይሄ እንት ላይ አማራ የራሱን ነገር እንዳያረግ የሚደረግ ነው ግን አስፈላጊ ከሆነ አማራ የራሱን አማራ ዴይ የሚል ፕሮግራም ዘርግቶ በአመት አንድ ጊዜ ዝግጅቱን እንደ ኦሮሞ እንደ ትግሬ ጉራጌዎች ራሱ ያደርጋሉ በነገራችን ላይ ጉራጌዎች ራሳቸው በመስቀል አካባቢ በአለም ላይ ማህበር አዘጋጅተው በራሳቸው ባህል በራሳቸው ዘፈን ተገናኝተው የሚፈልጉትን ካረጉ በኋላ ከዛ በኋላ ኢትዮጵያ በሚባልበት መድረክ ይገኛሉ አማራውም ኢትዮጵያ በሚባልበት መድረክ ከኦሮሞ ከትግሬው ጋር የራሱን ግን አማራ ላይ የሚለውን ግን መሬት ላይ ማውረድ አለበት ተስፋን ቆርጥምኛ አሁን በግርግር መሃልም በብዙ ችግር ውስጥም ብናልፍ በመጨረሻ አማራ አሸናፊ ይሆናል ይሄንን መሬት ላይ ማውረድ አለበት ይሄንን ሳያወርድ እየተንደረደረ ሂዶ ለጠላት አድማቂ የሚሆን አማራ ካለ ወደፊትኛ እያልን እየሳብን እያየን ቦይኮት የምናረግበት ጊዜ ይፈጠራል ማለት ነው ኒው ጄነሬሽን ቀጥይ ግላሽርታቸው ምንድን ሊሆን የመጣው ናፍቆኛልሽ ኒው ጄነሬሽን ቀጥይ ሰላም ብያለሁ ሁላችሁንም እንዴነሽ አለኝ መስገና አይ ሄኒዬ ያንን ሲናገር በአጋጣሚ እኔም ነበርኩኝ እዛ ላይቭ ላይ ማለት ነው ፌስቡክ እና
ብዙውን ብላችሁታል ግን አንድ ሁለት ነገር አስተዋሽ ነበር አሁን ረሳሁት አንዱን ግን በደብ ነው ማስተዋውሰው ስለታማኝ ማለት ነው ያኔ የአብን አመራሮችና የንጉሱ ያሳምነው ጽጌ ባለቤት የታሰረች ጊዜ ብዙ ሰልፎችን አድርገናል ማለት ነው ሰላማዊ ሰልፍና አንደኛው ላይ እሱ መጥቶ ተደባድቧልም ያው ከግብረ አበሮቹ ጋራ ለመደባደብ እንትን ብሏልና ያንንም እናስታውሳለን ሌላው ያው ሁላችንም የራሳችን ትናለን በዚህ ሰውዬ ምክንያት የደረሰብን እኔ ዛ ዲቴል ላይ አልሄድም ግን አንዱን ማስታውሰው ያኔ የፋሲል ከነማ አምባሳደር ሆኖ ሲመረጥ በዛን ጊዜ በቃ የአማራ ብሔርተኝነት በጣም የአማራ ወጣቶች ተነሱበት በጣም የተፋፋመበት ጊዜ ነበርና ወልቃይት የኢትዮጵያ ናት ብሎ ያለ እንዴት ነው እሱ አምባሳደር የሚሆን ብዬ ጽፌ በቃ እንደ አማራ አብረን ስንሰራ ነበር የደረሰብኝ እንትን እኔ ነኝ የማውቀውና በጣም ብዙ ነገር ነው ይሄ ሰውዬ ሌላው ከሞጣ ቀራኒዮ ቤት ያው የዛሬውን አድርገውና ሞጣ ያን ብሔርተኛ ነኝ ብሎ ወይም ደግሞ አማራ ነኝ ብሎ በሚሰራበት ጊዜ አንድ የሆነ ወጣት ገብቶ ነበር ገስት ላይ ማለት ነውና ራሱ ነው የመሰከረ እኔ ፋሚሊ ሜምበር ነኝ በአገቡሽ የምንዛመድ ነን እና እሱ የሆነ ድምጽ አለ አዲስ የገባ ሰው ሚውት አድርጎ እና እኔ እንደዚህ አቃለሁ ቀማንት ነው ብሎ እኔ ይሄ ውሸት ከሆነ በመስቀል አደባባይ ላይ አንገቴን ሰጣለው ለገመድ ብሎ ሁሉ ተናግሯል ማለት ነው እና ስለ ፋሲሎ ስኔድ ፋሲል እኔ እንደኔ ማለት ነው ለአማራ ብቻ ሳይሆን ለኢትዮጵያም ባለውለታ ነው ማንንም ቀና ብሎ በማይናገርበት ጊዜ ህይወቱን ነው አሳልፎ የሰጠ በዛች በክፉ ጊዜ ማለት ነውና ከፋሲል ደሞዝ ጎን መቆም እኔ ራሱ አማራ መሆን ብቻ አይደለም ሰው መሆን ራሱ በቂ ነው ብዬ ነው ማስበው የዋህ ምስኪን በቃ ለወገኑ የሚሳሳ በቃ ራሱን አሳልፎ የሰጠ ሰው ነው አሁንም ማለት ነውና እኔ ከፋሲል ጎን የማይቆም ሰው ካለ እኔ እንጃ እኔ ጣላት ነው የምለው እሱም ተናግሮታል በቃ ብሶበት ነው ለምን ዛሬ ይላሉ አንዳንዶቹ ነገር ግን በቃ አሳልፎ ባለቤቱ ተው ስትለኝ ምን ስትለኝ በቃ አንዳንዴ ትችሉና በቃ ትግስታችሁ ሲያልቅ ያው ታፈነዱታላችሁ ደስ የሚለው ነገር ደግሞ ይሄ ቲክቶክ ፕላትፎርም ለዚህ በጣም የተመቸ ነው እኔ በጣም ነው ደስ ያለኝ ራሱ የሚሊዮኖችን ድምጽ ነው ያሰማው ስለ ፌዴሬሽኑ ብቻ ተናግሬ አቋማለሁ ቤትዬ እንደዚህ በፌዴሬሽኑ ጉዳይ ያማረ መሆን አለበት ተብሎ ምንም ማረሳው ማለት ነው ታውቁታላችሁ መድህን ዓለሙ የዛሬ 5 አመት ከምናምን አካባቢ ወጥቶ ይሄ በቃ ለምንድን ነው በእኛ ባህል ያጌጡ በእኛ ጭፈራ እየጨፈሩ ነገር ግን ለአማ ምንም ነገር ጠብ የሚል ነገር የለም ይሄ ገቢው ራሱ በጣም ብዙ ነው እና በአገር ቤትም እንደዛ ተጎርተን ገበሬው ግብር እየከፈለ ነገር ግን ለሱ ጠብ የሚል የለ ግብር ራሱ በአዴን እንትኑ በገንዘብ በዛብን ብሎ ወደ ትግራይ እየላከ እዚህ ቁጭ ብለን እንኳን ይችል ለምን አንሰራም ብሎ ከምሬ ነው ብላችሁ በጣም ብዙ ጊዜ ወጥቶ ሰርቶበታል እኛም ሸር በማድረግ ያንን በማንሸራሸር ተሳትፈናልና ያችን ሲሰሙ እነዚህ በጸረ አማራ የተሰለፉ በቃ ከአፋችን ነው እየነጠቁ እንትን ልክ አሁን ትግሉን ለመጥለፍ በዛም እንደሚሯሯጡት ማለት ነው ከዛ እነዚህ ሰዎች ገቡበት ማለት ነው ያው ኦሮሞ ሚስቱ ገብታ አሷናት እንግዲህ ያዘችው እና ልክ ዲሲ ግብረ ኃይል የሚባለው ወያኔን ለመጣል በበረዶና በፀሐይ ስንት ነገር እንትን ብሎ ነው አይደለ ያን ሁሉ የሰሩት በኋላ ግን አንዳልሽው ወደ ማፊያ እንትን ብለው ይሄው ሰውዬ ሲመጣ በዚህ ሰውዬ ፍቅር ታይዘው ለሁለት ሰንጥቀው አንደኛው የአንድ ብርሃኔ የምትባላለች የአምቦ ሰው የኦነግ አባል የነበረች አሁን ብትሆን ይችላል አይ ዶንት ኖ
ከሷ ጋር ነው እሱ ለሁለት ስፕሊት ያደረጉበትን ኢንሲደንት ራሱ እኔ በደንብ ነው ማስታውሰው ጃዋር መሐመድና እስክንድር ነጋ ታስረው ከዛ ለእስክንድር ነጋ ድምጽ ይኮን ተባለ ማለት ነው ሰልፍ ተወጥቶ እና ባነር ተሰርቶ እንትን ሲል እቺ ብርሃን የምትባለው የታማኝ በጣም የቅርብ ጓደኛው ናት ኦሮሞ ናት ያምቦሰው ናትና አይ እንደዛ ከሆነማ ለጃዋር ድምጽ መሆን አለብን ሲባል በዛ ምክንያት ነው ራሱ ስፕሊት ያደረገው ማለት ነው እንደገና ደግሞ ስፕሊት ያደረገው ለሁለት ተከፋፍሏል ነው የሚባለው አይ ዶንት ኖ ምን ላይ እንዳሉ እና ያንን ግን እኔ መድህንን እዚህ ጋር ሳላመሰግን አላልፍም ያንን ራሱ እንደገና ብናስነሳው እኔ የሚሰራ ነው የሚመስለኝ እነዚህን አማራውን በስነ ስርዓት ካያዝ ነው አሁን እንዳላችሁት ያው እኔ አልሄድም ተሳትፌ አላቅም ፎር ሰም ሪዝን አካባቢ ብቻ ሲሆን ነው እንጂ የትም ስቴት እኔ ሄጄ አላቅም ይኳስ ነገርና በሚቀጥለው እንደዚህ መስራት ይቻላል አሁን እንደዚህ ከቀነሰ ነገ ከነገ ወዲያም በደንብ ያው አጀንዳችን ብዙ ነው ግን ይሄም ራሱ ትልቅ ነገር ነው በተለይ ደግሞ